እኔን መነኝ። ዝም በይ አንቺ። አላውቅልሽም ፍቅር። ሂጂና ጉዳይሽን ከሷ ጋር ጨርሽ። አዴን ይቅርታ ይቅርታ እንደጠየቅሻት ቤዛን ይቅርታ ማጠየቂያት ከሆነ አዝንብሻለሁ ፍቅር። እስካሁንም እኮ ታግሰን ቁጭ ያልነው አንተን አክብረን ነው እንጂ ቤዛ ባህሪያ በጣም ከባድ የሆነች ልጅ ናት። እኔ ላይ ነው እንደዚህ ድምፅሽን ጮክ አድርገሽ የምትናገሪ? ማን ነው ቤዛ ሌባ ናት ያልሽ አንቺ? አያገባሽም በእናትሽ። እያሳመምሽኝ ነው። እጅ ልቀቂኝ። ልጅቷ በጣም ልክስክስ ነገር ናት። ታዲያ የባርኪንም የኤላንም ንብረት ፈልጋ ነው እዚህ ድረስ የመጣችው። ያው አንዳንዴ ፍቅርሽ ከአቅሜ በላይም ሲሆንብኝ መጥቼ ላንባርቅብሽ እችላለሁ። አሁን ያልኩሽን አድርጊ፣ አስተናግጃቸው። እኔ የአንቺ ሰራተኛ አይደለሁም። ቆይ ከኔ ምን ብለሽ ነው ገንዘብ የተቀበልሽ? ከአንተም ገንዘብ ተቀብላለች? ታዲያ ይህን ሁሉ ነገር ካወቅሽ ለምን ነበር ፍቅሩን ያልተቀበልሽ? ከዚህ በኋላ አንቺን መስማት አልፈልግም። እስካሁን ራሱ የሰማሁሽ በጣም ይጸጽተኛል። እሺ ሂጂ ውጭልኝ። አንቺ ተረገምሽ። ልቀቂኝ። ጋኔል አለባት ብለሻል። ከዚህ ቤት አስወጣሽ። ጋኔል ያለበት ሰው ምን እንደሆነ አሳይሻለሁ። እሺ ቤዛ፣ ምን እያደረግሽ ነው? ልቀቂኝ። እንዲህማ በቀላሉ እንድትሞች አላደርግሽም። ታይኛለሽ። ቆይ አሳይሻለሁ። እሺ ቆይ እዚህ ቤት ውስጥ ያስገባሽ ማን ነው? ይቺ አደይ ነች አይደለ? እናትሽ እኮ ከዚህ ቤት ስትወጣ እኔ እዚህ ቤት እንደምመለስ ማሰብ ነበረብሽ። ቆይ ምንድነው? በህልሜ ነው እንዴ እዚህ ክፍል ውስጥ ማን ያስገባሽ? አቤት ባርኪ፣ እዚህ ነው የመጣው። ቤዛ ብዬ ባርኪ እንዲመጣ ከማድረግ በፊት ከዚህ ክፍል ውጭልኝ። አሁን እወጣለሁ፣ ነገር ግን እንዲህ በቀላሉ አልተውሽም። እሺ ፍቅር፣ ቆይ ጠብቂ። አንተ ሰውዬ በእናትህ ላይ አትንጎራደድብኝ እንዴ! በጠዋት ምንድነው? ቆይ እዚህ ሰፈር ምን ትሰራለህ? ቆይ ምን ላድርግ ነው ዳይመንድ? ስነግረም አሰማኝም። አደይ ናፍቃኛለች። እና አደይ ናፈቀች እንደሆነ ሰፈሯ በሌሊት ምን ትሰራለህ? ዳይመንድ እኔም እንዳስነካችኝ አላውቅም። በቃ በእውኔም በህልሜ ማየት እሷን ነው። እና ከጠዋት ጀምሮ እዚህ ተጎልተህ እየጠበካት ነው? ምን ላድርግ ብለህ ነው ዳይመንድ? ሄደህ በሯን አታንኳኳላትም እንዴ? የፍቅር ግና ካለች እኮ እንዳትቆጣት ብዬ ነው እንጂ ስንቴ በሩ ጋር ደርሼ ተመለስኩ መሰለኝ። እባክህ ና እንሂድ። አደይ እኮ እህቴ ነች። ለምን ጠየቀች ተብሎ መቼስ አይቆጧት። እስቲ እናያለን እንዲቆጧት እንደሆነ ይሻላል። አሁን እንሂድ። በአንተ ቀልድ የለም። ወንድሜ እኮ ነሽ። በአንተማ ቀልድ የለም። ና የሚመጣውን ነገር አብረን እንጋፈጠዋለን። አባቢ አንቺ እኮ ለዚህ ነው የምትመች። ባርኮት ወይ ፍቅር፣ ቤዛ እዚህ ቤት ውስጥ ናት። ምን ልትሰራ ነው የመጣችው? እማዬ እስክትሄድ ነበር፣ እሷ ስትሄድ መጣች። ምን እያደረክ ነው? ቆይ እና እኔ ከቤዛ ጋር ልኖር ነው? አዎ ልትኖሪ ነው። ቤዛ እስክትመለስና ነገሮች እስኪስተካከሉ ድረስ እዚህ ትቆያለች። እማዬ በነበረች ጊዜ ደግሞ